አውቄ ነው፣ በስህተት ነው። እኔ ሲጀመር ያመልጠኛል ነው። ስማ ሚፍታ ምን እንደተባልክ። ሚፍታ ግን ጂም ሄደ ፀጉርህን ነው ወይ የምትሰራው? ቅርቡ ከባድ ምርመራ እንጀምርና ውጤቱን ቤተሰቦች የምናሳውቃችሁ ይሆናል። የምን ውጤት ያልሆነብሽም? ለውጥ እያየን ነው። አንዳንድ ሰዎች ጋር በጣም ለውጥ እያየን ነው። አንዳንድ ሰዎች ጋር ግን ጂም ነው የምንሄደው ብለው ምን እንደሚያደርጉ አናውቅም። እንግዲህ ኪሎ ቀነስኩ እኮ ባንዱ። አንተ በእናትህ ለውጥ እኮ አለው። ዝም ብለህ አንተ አይታይህማ። ኧረ ተይ ሃይሚ ኢየሱስ ማን ጋ ነው? ኢየሱስ አንቺ ጋ ነው ሃይሚ? እኔ ጋ ነው? ማን የሰጠኝ? በእግዚአብሔር እንጃ አካውንቱን አላየሁትም። ቆይ እስኪ ኧረ ንገሩኝ። ቆይ እስኪ ቆይ ሊዮ እዚህ ጋር ሊዮ እዚህ ጋር ማየት ትችላለህ? በኢየሱስ ኧረ በስመ አብ። እኔ ምን ይሻለኛል? ሪቾ ነች መሰለኝ። ሪቾ ያደርግና ሂውዬ ሪቾ ማኪ ምናምን በቃ ተውኝ። ትለያላችሁ። ዩዘርዬ አመሰግናለሁ በጣም። አረ ትለያለህ እውነት። አረ ተው ቤኪ ተው። ግን እኔ አልሰማም። ከታች ኮመንት ላይ ሔዋን ናት የሰጠችሽ እያሉ ነው። ሔዋን ናት ሪች ሔዋን ናት ይላል ኮመንት ላይ። ኦኬ እሺ ቴንኪዩ ሔዋንዬ። ሪቾም ሰጥታኛለች። አይ ቲንክ እሱ ከላይ ያመጣልኝ እነሱን ነው። ሁላችሁንም ግን እግዚአብሔርን ቢግ ላቭ ኤንድ ቢግ ሪስፔክት። ሔዋን ነች የኔ እናት። አመሰግናለሁ ሔዋንዬ። ሔዋን ነች። አዎ እንትን ቴንኪው አሁን ኮመንት ደግሞ ወደዚህ ደግሞ መለስና ትንሽ ደቂቃ ነባለሁ። ቴንኪው አምሬሊ ምናምን የሚል አካውንት ቴንኪው። ሃይሚ የምትባል ስትሰጥህ እኔ አይደለሁም። እሺ ችግር የለውም ሰጠኝ። አንቺ እኮ ማለቴ ያው ቴንኪው በላት ለማለት እኔ አይደለሁም። እኔ እውነት ጊፍት የምትሰጡም ያልሰጣችሁንም ያላችሁም ቴንኪው። እኔ ስለ ቲክታክ ብዙ ስለማላቅ ነው እንዳይደበራችሁ። እሺ እውነት እዚህ ጋር ቁጭ ብሎ ይህንን ፊት ማየት ራሱ በጣም ከባድ ነገር ነው። ይህንን ተቋቁማችሁ እስካሁን ስላላችሁ እጅግ በጣም እናመሰግናለን። ምን እያልክ ነው? ቆይ እኔ ምንም አልልም። እኔ ባለፈው እግር ስለሌለኝ አላዝንም ብያለሁ። አእምሮ የሌለውም አለና ቤኪን ለማለት ፈልጌ እኮ ነው። ቢግ ላቭ ኤንድ ቢግ ሪስፔክት ሚፍታ ሃይሚ ኤንድ ቤኪ ተብለናል። ቴንኪዩ ቢ እርግቤ የቀብራራው እህት ሚል በእውነት ቢነኝ የቀብራራው እህትማ ቅድም ጉድ አድርጋኛለች። ታያት ምን አረገች? ከቦስ ጋር ተባብረው እኔማ አላወራም። ቴንኪዩ ነው የምኖረው እኔ ምን አድርገውክ ነው? አረ ምን ያላረጉኝ ነገር አለ? ቅድም እኮ ሃይሚ እኔ አላየሽልኝም ስቃይን እኮ እኔ ስቃይን አላየሽልኝም ሃይሚ። ስንት ነገር አረ ምን ያላደረጉኝ ነገር አለ? ተባብረው ይሄ ቦርጫም ሰውዬና ሐሰን የሚባል ሰውዬ ዝም በል አንተ። ቦርጫም እንዳትለው ቦርጫም አይደለም ስለሆነ እኮ ነው። እኔ ሲክስ ፓክ ያለኝ ሰው ነኝ።
ብቻ ከህልም ጋር የተገናኘ ነገር ነው። ከዛ ምን አደረገ? የድሮ ፎቶ አለ ከ20 ዓመት በፊት የተነሳው እንደዚህ ሰልፊ ምናምን ይሄ ሲክስ ፓክ ምናምን እንዴት ኤዲት አድርጎ በፊት ማለት ነው። እና አንተ እሱ አሁን 20 ዓመት ሲሞላዋል ከ20 ዓመት በፊት የሚለው ያሟንድ ማ ሚፍታ አሁን እኮ ይሄው ጁላይ 16 እኮ የሞላዋል 40 ዓመት። ምን ሆነሽ ነው ሃይሚ? ተይ እንጂ። በስመ አንተ እንደዚህ እያልክ ተው፣ ልጁን ቆሞ እንዲቀር ነው የምትፈልገው እንዴ? ሃይሚ ግን ኧረ ግን ሃይሚ ግን አሁን እሱ ግን ተይው። ለነገሩ እሱ የምር አንተ እሺ፣ ንገረኝ፣ ወሬውን ንገረኝ። ግን 40 ዓመት አይሞላውም ለማለት ነው። እሺ ታውቁት፣ ወሬን አቆረፈድሽው። በቃ ይሄው ስቶፕ ትለኛለች። ይኸውልሽ ቢነኝ እርግቤ ምናምን የምትባል ስቶፕ። በቃ ስቶፕ፣ ልክ ነች። ስቶፕ እየተጋገዙብኝ ምን ትላለህ እዚህ ጋር? እኔ ግን ምን አይነት የዋህ ነኝ! ቤቴ ቁጭ አድርጌ ስደበኝ ብዬ እድል ሰጠሁታ። ማስወጣት እኮ ትችላለህ እኮ ወንድሜ። እውነት ስለሆነ የኔ ምስኪን ያስወጣኛል። ይኸው እውነት ስለሆነ እንዳልናገርበት ቤተሰቦች፣ ይኸው እውነት ስለሆነ ይኸው ስቶፕ 1 2 3 ለኛ 28 27 እያሉ ነው እድሜው። 27 ይላሉ። 80 አረ ቁጥር አይፈሩም አንተ። 80 40 ይላሉ። አሁን 26 ዓመቴ ነው። 27 ሊሆነኝ ነው። ፊት ነው ያለው። ይፎግራል እኮ የልጅ ፊት ስላለው ይፎግራል ነው እንጂ ቆሶታል። እድሜማ አንናገርም ብለን እንጂ ሁሉም ሰው እንዳንተ ነው የሚመስልህ ቤኪ። እንደማ እኔማ ተዋወቀን ታይ እኔና አንቺ። እኔ እኮ ሲጀመር ጓደኛ ወዳጅ የሚባል ነገር እኮ የለኝም። እኔ ላይ እየተዋወቅን እኔ ላይ ልዞሪብኝ ነው አይደለ? ስትል እንተዋወቃለን እኮ ሃይሚ አይደል? አሁን እኔ ስንት እንደሆንኩኝ ምናምን በስነ ስርዓት እኮ ታውቂያለሽ። አይ ያው ግን ለማሳመን የሚቀርበው ያንተ ነው። እንደውም ፀጉርህም ሄድ ስላለ አሁን እዚህ ጋር አሁን እሺ፣ ቆይ አሁን ፀጉርን ምን አመጣው? ስለ ፀጉር ለምንድን ነው ለምን ሆይ እንዴ ለምን አይ ለማለት የፈለግኩት ገብተዋል አይደል? ለማሳመን የሚመቸው ያንተ ነው። የሆነ አለ አይደለ? ቢያንስ ምልክት አለው። የሄደ ነገር ይታየኛል። እንደዛ ምን በፀጉር ነው እንዴ? በፀጉር እኮ አይደለም። እና በምንድን ነው? ላይፋችን እኮ ብዙ ነገር እኮ ያየን ሰዎች ማን ነው አወራው? ሲጀመር እኔ ሲጀመር ስሜቱ ይኸው ብዙ ነገር ያየ ሰው ነህ ሲጀመር። እዚህ ጋር እያወራን ያለ ነው እኮ ስለ ሚፍታ ነው፣ ስለ ቦስ ነው እያወራን ያለ ነው አይደለ? ሚፍታ እባክህ ስራ ላይ ነው። እውነት ቼክም አያደርግህም። ቢር ገበያ አሁን ቤኪ የሰማሁ ነው። በኋላ አጠራቅኝ ገለዋለሁ። ተይ የምር ግደለው። ና ሲጀመር ከዛ ደግሞ እኔ ከሱ ጎን ነኝ። እኔ እኮ እንትን ሚሊኒየም ሲገባ እኮ እኔ ታዝዬ ነበረ። ሚሊኒየም ማለት ሚሊዮን ደግሞ ማለት ሚሊኒየም ሲገባ እኔ ታዝዬ ነበረ። ሚሊዮን ደግሞ ማለት ድምፁ